ስሜ ዶክተር ጴጥሮስ መቼ ይባላለሁ። የህፃናት ህክምና ስፔሻሊስት ነኝ። የሚሰራው እዚህ ሙሴ ጀነራል ሆስፒታል ነው። ቢጫ ህፃን ለምን ቢጫ ሆነ? እናቶች ይዞ ይመጣሉ። ህፃን ከተወለደ በኋላ ህፃን ልጄ ቢጫ ሆኗል ብሎ ይዞ ይመጣሉ። ስለዚህ ቢጫነት ምንድነው የሚለው ነገር በትንሹ እናያለን ማለት ነው። ስለዚህ ህፃን አይኑ ወይም ቆዳው ቢጫ ሆኖ ሲመጣ ቢጫ ህፃን ብለን እንጠራለን። ግን ምንድነው ምክንያቱ ቢባል ደም ውስጥ ያለው ንጥረ ቢጫ የሚያደርገው ንጥረ ነገር ወይም ቢሊሩቢን ብለን የምንጠራው በቆዳና በአይናችን በህፃኑ አይን ውስጥ ሲጠራቀም ህፃኑ ቢጫ ሆኖ ይታያል ማለት ነው። ስለዚህ ይሄ ቢሊሩቢን የሚባለው ኖርማሊ በሰውነታችን ውስጥ ከቀይ ደም ሴል የሚመረት ነው። ቀይ ደም ሴሎቹ አገልግሎታቸውን ሲጨርሱ ቶሎ ከሰውነታችን ይወገዳሉ። ሲወገዱ በተለያዩ በኬሚካል ፕሮሰስ አልፈው ቢሊሩቢን የሚባል ኬሚካል ይሰጣሉ ማለት ነው። ያ ኬሚካል ያው ከጉበት አልፎ በሐሞት አልፎ ወደ ሽንትና ግማሹ በሽንት ግማሹ ወይም በሰገራ መልክ ይወገዳል። ግን እነኚህ ህፃናት ጨቅላ ህፃናት ላይ ጉበታቸው በጣም ጨቅላ ከመሆኑ የተነሳ ወይም ስራቸውን በደንብ ስለማያከናውን የመጀመሪያው 2 ሳምንታት ውስጥ ህፃናት ቢጫ ሊሆኑ ይችላሉ ማለት ነው። ከዛ ባለፈ ይሄ ቢጫነት 60% የሆኑ ጊዜ ደርሶ የተወለዱ ጨቅላ ህፃናት ላይ እና ወደ 80% የሚሆኑ ጊዜ ሳይደርስ የተወለዱ ፕሪተሪም በሚላቸው ይከሰታል። በአጠቃላይ ሲናየው ቢጫነቱ በሁለት መልክ ማየት እንችላለን። የሚጎዳ ወይም ፓቶሎጂክ የምንለውና የማይጎዳ ወይም ፊዚዮሎጂክ ብለን እንከፍላለን። የሚጎዳ ማለት ለምሳሌ አንድ ህፃን በተወለደ በ24 ሰዓት ውስጥ ቢጫ ከሆነ ይሄ ቢጫነት የሚጎዳ ነው ማለት ነው። ህክምና ያስፈልጋል ማለት ነው። አንድ ህፃን ደግሞ ላብራቶሪ ተሰርቶ ልኬት አለ። በዛ ልኬት ተመርኩዘን ይሄ የሚጎዳ ነው ወይስ የማይጎዳ ነው የሚለው ነገር በደንብ ይለያለን ማለት ነው። ሌላ ደግሞ የእናት ደምና የህፃን ደም ልዩነት ሲኖር ለምሳሌ አርኤች የሚባል ነገር አለ። አርኤች እናትየዋ ኔጌቲቭ ሆና ህፃኑ ፖዚቲቭ ከሆነ የህፃኑ ደም ወደ እናት ውስጥ ሲገባ ይሄ ቢጫነት ይከሰታል ማለት ነው። እነዚህ አይነት ነገሮች ካሉ የሚጎዳ ቢጫነት ነውና ህፃኑ ህክምና ይፈልጋል ማለት ነው። ስለዚህ ቢጫነቱ በአጠቃላይ ስናየው ህክምናው እዚህ ሙሴ ሆስፒታል አለ፣ እናክመዋለን። ሌላ ደግሞ ምንድነው ይሄን ቢጫነት የሚያመጣው ብለን ስናያቸው አንደኛ ይሄ ሾተላ የሚባለው የእናትና የልጅ ደም ልዩነት ይሄ አርኤች ልዩነት ሲኖር በእንግሊዝኛ አርኤች ኢንኮምፓቲቢሊቲ ይባላል። እሱ ሲኖር ይከሰታል። ሌላ የእናት ደም ኦ ሆኖ ለህፃን ወይም ኤቢ ሲሆን ይከሰታል። ኤቢኦ ኢንኮምፓቲቢሊቲ ይባላል። ሌላ የህፃን ሰውነት ውስጥ በተለያዩ በወሊድ ጊዜ ጉዳት ሊደርስ ይችላልና ደም ሊፈስ ይችላል። ለምሳሌ ጭንቅላት ቆዳ ስር ሊፈስ ይችላል፣ ሆድ ውስጥ ሊፈስ ይችላል። ያ ደም ከዛ የሟሸሸ ሲወጣ ቢጫነት ይሰጣል። ሌላው ደግሞ ህፃኑ በደንብ የማያጠባ ከሆነ የመጀመሪያ ሳምንታት ያው እንደተባለው ይሄ ቢጫነት ኬሚካሉ ቢሊሩቢን የሚወጣው በሰገራና በሽንት ስለሆነ ሰገራና ሽንት ቶሎ ስለማይወጣ በሰውነት ውስጥ ይቆይና ቢጫ ሊሆን ይችላል። ሌላው ደግሞ ይሄ ምንድነው ብሬስት ፊዲንግ ጃንዲስ የሚባለው ነው። ሌላው ደግሞ የህፃናት አንዳንዴ ካካ ቆይቶ ይወጣልና በተለያዩ ምክንያቶች ለምሳሌ የትንሿ አንጀት ተዘግቶ ሊሆን ይችላል፣ ወይ አለመጥባት ሊሆን ይችላል። ተቆይቶ ይሄ ቆይቶ የሚወጣው
ምንድነው የሚያደርገው? ይሄ የሚወጣውን የቢጫ የሚያደርገውን ቢሊሩቢኑን ሰውነት ውስጥ ያቆያል። ከዛ ከአንጀት ወደ ደም ውስጥ በመግባት እንደገና ቢጫ እንዲሆን ያደርገዋል። ሌላ ደግሞ ኢንፌክሽኖቹ ሲኖሩ ለምሳሌ ከእናት የወሰደው ኢንፌክሽን ሊኖር ይችላል። ሕፃን ደግሞ ታሞ ከተወለደ በኋላ ኢንፌክሽን ሊፈጠርበት ይችላል። ያን ጊዜ ሕፃን ሰውነት ውስጥ ያለው ይሄ ኢንዛይሞቹ አክሽናቸው ወይ ስራቸው በጣም ዘገምተኛ ይሆናልና ቢጫ ሊሆን ይችላል ማለት ነው። ሌላ ደግሞ የጉበት ሲታመም የሕፃን ጉበት ታሞ ከሆነ ወይም የሚወጣበት መንገዱ ተዘግቶ ከሆነ ሕፃኑ ቢጫ ሆኖ እኛ ጋር ሊመጣ ይችላል ማለት ነው። ስለዚህ ይሄን ቢጫነቱ ሕክምናው ምንድን ነው ብለን ስናየው ወደ 3 ጎራ ከፍለን ልናክመው እንችላለን ማለት ነው። አንደኛ በማሽን ጨረር የሚለቅ ማሽን አለ። ያ ጨረር የሚለቅ ማሽን ምንድነው የሚባለው? ፎቶቴራፒ እንለዋለን። በፎቶቴራፒ ማሽን ታግዘን ሕፃኑን እየተከታተልን ልናክመው እንችላለን ማለት ነው። ከፎቶቴራፒ ማሽን አቅም በላይ ሆኖ የሚመጣ ከሆነ ግን የደም ቅየራ የሚባል አለ። ኤክስቼንጅ ትራንስፊውዥን፣ ደብል ኤክስቼንጅ ትራንስፊውዥን ተብሎ ይጠራል። ስለዚህ እሱን ልንሰራው እንችላለን ማለት ነው። ሌላ ደግሞ እኛ ሀገር ብዙ ባይኖርም አንዳንድ መድኃኒቶቹን በመስጠት ውጭ ሀገር ያክማሉ። እኛ ሀገር ግን አብዛኛው ጊዜ እነኛ መድኃኒቶቹን ብዙም ስለሌሉ እኛ አንጠቀምም ማለት ነው። እኛ ሁለቱ ነው የምንጠቀመው። አንደኛው ፎቶቴራፒ ዋናው የምንጠቀመው የፎቶቴራፒ ጨረር የሚለቅ ማሽን ነው። ሁለተኛው ደግሞ ከዛ በላይ ከሆነ ደሙን በማውጣት እናክማለን ማለት ነው። ስለዚህ ይሄኛው ሕክምና ሳክሴስ ሆኖ ወይም ጨርሶ ሲወጣ ምንም አይነት ሕፃኑ ላይ አደጋ አይደርስም ማለት ነው። ካልታከመ ምን ይሆናል ብለን ስናየው ካልታከመ ይሄ ቢሊሩቢን የሚባለው ኬሚካል ምንድነው የሚያደርገው? ወደ አእምሮ ውስጥ ይገባል። አእምሮ ውስጥ ገብቶ አእምሮ ሴሎች ውስጥ ይጠራቀማል ማለት ነው። አእምሮ ሴሎች ውስጥ ከተጠራቀመ በኋላ የነርቭ ሴሎቹን ይገላል። ከገደለ በኋላ ሕፃኑ ወይ የማይራመድ ከተረፈ ሳይሞት ያን ፕሮሰሱን አልፎ ከተረፈ የማይራመድ የማይሰማ የማይናገር ሕፃን ሆኖ እስካለበት ዕድሜ ልክ ድረስ ሊቆይ ይችላል ማለት ነው። ግን ይሄ ሳይከሰት ቀደም ብሎ ከታከመ ወደዛ ደረጃ አይደርስም ማለት ነው። ስለዚህ እሱ የራሱ ክፍፍል አለው። መጀመሪያ ደረጃ፣ ሁለተኛ ደረጃ እና ሶስተኛ ደረጃ ተብሎ ይከፋፈላል። ይሄ ምንድነው በአጠቃላይ የሚባለው? መጀመሪያ የሚመጣው አኪዩት ቢሊሩቢን ኢንዱስድ ኢንኬፋሎፓቲ ወይ ኒውሮናል ዲስፋንክሽን ይባላል። ይሄ በቅጽበታዊ ቢሊሩቢን የሚያመጣው የአእምሮ መቃወስ ተብሎ ይጠራል ማለት ነው። ያን ጊዜ ሕፃኑ ኃይለኛ ትኩሳት ሊኖረው ይችላል፣ አልጠባሌል ይችላል፣ መነጫነጭ ሊኖረው ይችላል። ከዛ ባለፈ ደግሞ ማንቀጥቀጥ ሲዥር ብሎ የምንጠራው እነኚህ ነገሮች መጀመሪያ ደረጃ ላይ ሊከሰቱ ይችላሉ ማለት ነው። ስለዚህ በመጀመሪያ ደረጃ ላይ ያለ ከታከመ ሕፃኑ ወደ ኖርማል ሊመለስ ይችላል። ግን መጀመሪያ አልፎ ይሄ ወደ አእምሮ ሴሎቹን ወደ መግደል ደረጃ ከደረሰ ግን አንዴ ከገደለ ወደ ኋላ መመለስ በጣም አስቸጋሪ ነው፣ አይመለስም። ሁለተኛ ደረጃ ላይ ያሉት አብዛኛዎቹ ላይሞቱ ይችላሉ። ግን ከጊዜ በኋላ በመስማት የመስማት ችግር፣ የመናገር ችግር፣ የመራመድ ችግር ሊኖራቸው ይችላል ማለት ነው። ሶስተኛ ደረጃ ከደረሱ አብዛኞቹ ይሞታሉ ማለት ነው። ስለዚህ በዚህ ሁኔታ ሕፃናት ላይ ካልታከሙ ቢጫነቱ አደገኛ ነገር ሊያመጣ ይችላል ማለት ነው። ስለዚህ አሁን ከዚህ አልፈን የሚቀጥለው ማሳያችሁ ይሄ ማሽኑ ምን ይመስላል፣ እንዴት ይሰራል ብለውን አንዳንድ ነገሮችን አሳያለሁ ማለት ነው።
ይሄኛው ማሽን ራዲያንት ዋርመር ይባላል። ጥቅሙ ህፃኑ ከመጣ በኋላ ተቀብለን እዚህ ላይ አድርገን የህፃኑ ሙቀት እንድንቆጣጠር እና ህፃኑን ለማሞቅ ይጠቅማል ማለት ነው። ይህንን ፕሮብ በመጠቀም የህፃኑን ሙቀት መጠኑን ከፍ ወይ ዝቅ እንዳይል እንቆጣጠራለን ማለት ነው። ሌላው ደግሞ ይሄኛው ኪሎ ነው የሚለውን ያው ህፃኑን የምንመዘንበት ኪሎ ነች። ይችኛዋን ማሽን አለች። እቺ ምንድነች የምትባለው? ፓልስ ኦክሲሜትሪ ትባላለች። የህፃኑ ልብ ምቱ፣ አተነፋፈሱና የውስጥ ያለውን የኦክሲጂን መጠኑ ሳቹሬሽን የሚባለውን ትለክልናለች ማለት ነው። ይሄኛው ማሽን ፎቶቴራፒ ማሽን ይባላል። ይሄኛውና ሁለቱ ማሽኖቹ ፎቶቴራፒ ማሽን ነው የሚባሉት። ህፃኑ ቢጫ ሆኖ ሲመጣ እዚህ ውስጥ ይቀመጡና ይሞቃሉ ማለት ነው። ለዚህ ህፃኑን እዚህ ውስጥ እናደርጋለን። በየ2 ሰዓቱ እናት እያጠባች እየመለሰች እያጠባች ይሄኛው 24 ሰዓት ይበራል ማለት ነው። በላቦራቶሪ ታግዘን ቢጫነቱ ከሰውነቱ ሲወጣ ከዚህ ውስጥ ወጥቶ ወደ ቤት ይሄዳሉ ማለት ነው። ሌላው ደግሞ እዚህ ጋር ሌላ ማሽን አለ። ይሄኛው ሌላ ማሽን ነው። ይሄ ማሽን ደግሞ ጨቅላ ህፃን ጊዜ ሳይደርስ የተወለደ 37 ሳምንት ሳይደርስ የተወለዱ ሲመጡ እዚህ ውስጥ ይቀመጡና ሙቀት ያገኛሉ ማለት ነው። ይሄኛው ማሽን ምንድነው የሚባለው? ኒዮናታል ኢንኩቤተር ወይም ማሞቂያ፣ የጨቅላ ህፃን ማሞቂያ ነው የሚባለው ማለት ነው። ስለዚህ እዚህ ውስጥ ይገባል ህፃኑ። እዚህ ውስጥ ገብቶ ይሞቃል ማለት ነው። ስለዚህ እዚህ ውስጥ ይገባና በዚህ በኩል ይከፈታል። እጆች ይገቡና ህፃኑ ሁኔታ በዚህ እጅ እያስገባን እንከታተላለን። ህፃኑ በትክክለኛ ጤነኛ ሁኔታ ላይ እስከሚሆን ድረስ እዚህ ውስጥ ይቀመጥና ይሞቃል፣ ያድጋል ማለት ነው። ይሄ ኒዮናታል ኢንኩቤተር ተብሎ ይጠራል ማለት ነው።